ጤና ይስጥልን እጅግ የተከበራችሁ የተወደዳችሁ ቡዜ ኒውስ ገጽ ተከታታዮቻችን በአገር ውስጥም በውጭም የምትገኙት ዜናዎችን ልትከታተሉልን በአክብሮት እንጋብዛለን። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሳዑዲ አረቢያ ውጭ ጉዳይ ሚኒስትር ዴታ ወሊድ አልከረጅ ጋር ተወያይቷል። በውይይታቸውም ረዥም ዘመናት ያስቆጠረው የሁለቱ ሀገራት ጠንካራ ግንኙነት ይበልጥ በማጠናከር በሚቻልባቸው ጉዳዮች ዙሪያ መክረዋል። በተጨማሪም ሁለቱ ሀገራት የጋራ ጥቅም ላይ በተመሰረቱ ቀጠናዊ የሰላም ጸጥታ ጉዳዮች ላይ ተወያይተዋል። የብላቴ በረሃ የሰው ልጅ በርቶ ከሰራ ምን ሊያመጣ እንደሚችል ያመለክታል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በብላቴ ወንዝ አካባቢ የተከናወነ ፍራፍሬ ልማት የጎበኙ ሲሆን በዛሬው 3 ዓመት ገደማ ወደ ብላቴ መምጣታቸውን አስታውሶም በወቅቱ አካባቢ በረሃ ምንም እንዳልነበረ አመልክቷል። አሁን ግን ብርቱካን፣ ሎሚ፣ ሙዝ፣ ፓፓያ፣ ሸንኮራና አቮካዶን ጨምሮ ብዙ ፍራፍሬዎች እየተመረቱ መሆናቸውንም ጠቅሶም በመቶ ሄክታሮች በመስኖ እየተመረቱ መሆኑንም አመልክተዋል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ የኮሪደር ልማት ከተሞቻችን ገጽታ ብቻ ሳይሆን የስራ ባህሎቻችን መሰረታዊ ለውጠዋል አሉ። ሚኒስትሯ የ2018 ባጀት ዓመት የመጀመሪያው 6 ወራት አፈጻጸም የሴክተሩ ጉባኤ ተቋማት አመራሮችና ሰራተኞች፣ ተጠሪ ተቋማትና ሌሎች ባለድርሻዎች በተገኙበት እየተካሄደ ይገኛል አሉ። ሚኒስትሯ በመድረኩ ባስተላለፉት መልእክት እንዳሉት ኮሪደር ልማት ከተሞቻችን በመቅረጽ ረገድ ወሳኝ ሚና እየተጫወተ ይገኛል አሉ። የኮሪደር ልማቱ መሰረተ ልማት ባሻገር ብዙ ጉዳዮች አቅፎ መያዝ ገልጾ በልማቱ መንግስት አሳቢዎችን የልማት አካታችነትን፣ ህልምን፣ ግዙፍነትና የስራ ጥራትን በማሳየት ጥሩ ስራዎችን እየተሰራ መሆኑን ገልጸዋል። የብልጽግና ፓርቲ ምክር ቤት መደበኛ ስብሰባ የካቲት 12 እስከ 14 ቀን 2018 ዓ.ም ለተከታታይ 3 ቀናት በመዲናችን አዲስ አበባ ተካሂዶ በስኬት ተጠናቋል አለ። ምክር ቤቱ መደበኛ ስብሰባው ሰፊ ዝግጅት እየተደረገለት የቆየውን አሁን ጊዜ ዋና እንቅስቃሴ እየገባ ያለውን 7ኛ ጠቅላላ ምርጫ ዋነኛ አጀንዳ አድርጎ መክረዋል። የአማራ ክልል ጠቅላይ ፍርድ ቤት በክልሉ እውቅና ያገኘው ባህላዊ ፍርድ ቤቶችን ስራ የማስጀመር ማደራጀት ስራ እየተሰራ ነው አሉ። በፍርድ ቤቱ ባህላዊ ፍርድ ቤቶች አማካሪ ምክር ቤት ጽሕፈት ቤት ኃላፊ ኢማም ሰይድ ለተለያዩ ሚዲያዎች እንዳሉት ባህላዊ ፍርድ ቤቶች የህግ አካላት የስራ ጫና የመቀነስ ረገድ ከፍተኛ ፋይዳ አላቸዋል። እጅግ አድርገን እናመሰግናለን። ለዛሬው ያዝነው ዜና በዚህ እናበቃለን። ዩቱብ ገጻችን እንዲሁም ቲክቶክ ገጻችን ሼር፣ ኮፒ ሊንክ እንዲሁም ሰብስክራይብ ማድረግ እንድታሳድጉልን በአክብሮት እንጠይቃለን። ሰናይ መልካም ቆይታ ቀን ይሁንልን።